በጠቆረው ሰማይ በጨረቃ ብርሃን በኮከብ ተመርተው በሕይወት መንገድ ላይ አንደኛው አገኘው አንደኛው ግን አጣ። ገርፎቴ ሰፊ ፀሐይ ወድቆ ሚለምን ሞት ሳይ አቤኔቱ ነው አለ ልቤ አይ ስቃይ ጠቁሮ በሰፊ ፀሐይ አቶ ሚለምን ሰው ሳይ ባለማስኖባት አለ ልቤ አይ ስቃይ አይ 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 ታይቶ ለሚጠፋ ዋኔ ዋኔ ሲ የዚህ ዓለም ውበት። ሀገራችን ኢትዮጵያ በድህነት ወለል ስር ከሚገኙ ሀገራት ተርታ በግንባር ቀደምትነት መጠቀስ ከጀመረች በርካታ አስርት ዓመታትን አስቆጥራለች። ዘወትር የባዕዳን ምንዳ መጠበቅም አንዱ መገለጫችን እስከመሆን ድረስ የመጓዛችን ምስጢር ሌላ ሳይሆን ስር በሰደደ ድህነትና የእርስ በርስ ጦርነት ለዘመናት የሚሰሩ ልጆቻችንን እና ለውጥ ማምጣት የሚችሉ ወጣቶችን አንድም ለሞት አንድም ለአስከፊ ስደት አሳልፈን በመስጠታችን ነው። Only minutes later, while we were filming, she died. Her mother had lost all her 4 children and her husband. ብሩህ ተስፋን የሰነቁ ወጣቶች በድህነት አንገታቸውን ሰብረው የመቀመጣቸውና ጊዜያቸውን ባልባሌ ሁኔታ እንዲያሳልፉ የተፈረደባቸው ይመስል ይይዙት ይጨብጡት ጨንቋቸው በየመንደሩ በየክልሉና በየቤቱ ግራ ተጋብተው የተቀመጡት የሚደግፋቸው አይዟችሁ የሚላቸው ወገን ዘመድ ስለሌለ ነው። እንኳን እንዘንቦብሽ እንዲሁም ጤዛነሽ እንዲል ያገሬ ሰው ስር በሰደደው ድህነታችን ላይ የኤችአይቪ ቫይረስ ያመጣው ሌላ ጣጣ በእያንዳንዱ ቤት በር ማንኳኳት ከጀመረ ጊዜያት ነጎዱ። ገርፎቴ ሰፊ ፀሐይ ወድቆ ሚለምን ሞት ሳይ አቤኔቱ ነው አለ ልቤ አይ ስቃይ ጠቁሮ በሰፊ ፀሐይ አቶ ሚለምን ሰው ሳይ 44 people being kept in one house appears to be very unhealthy, and we'll be taking them to court tomorrow in the morning after having investigated the other claims that ወጣቱ ተስፋ መቁረጥ መገለጫ ሆነ። የሚሰሩ እጆችን ይዞ ለለመና እጆቹን መዘርጋት ብቸኛው አማራጭ አደረገ። እዚህ ሞት እዚያ ሞት ያሉ ደግሞ እጅግ አደገኛና አስፈሪ የሆነውን የስደት መንገድ ብቸኛው ድህነት መሸሽ አደረጉት። በዚህ በእግርና በባህር ላይ በሚደረግ ስደትም በርካታ ኢትዮጵያውያን እንደወጡ ቀሩ። ባሸዋማው በረሃ ዳግም ኢትዮጵያዊ ነኝ ብለው ላይ ያናገሩ በርካታዎች ልሳናቸው ተዘጋ። በሌላ ወገን ድህነትን ለማሸነፍ ያላቸውን ጥሪት ሽጠው
አሊያም ያወጣልናል ብለው የሚያስቡትን ማንኛውም ነገር ባራጣ ብድር አስይዘው ሴት ልጆቻቸውን ለአረብ ሀገር ባርነት የሚልኩ የጨነቃቸው ወላጆችም አሉ። ልጆች ነገን የተሻለ ለማድረግ የቤተሰባቸውን የድህነት ጥያቄ መፍትሄ ለመስጠት የተጓዙበት የአረብ ምድር ግን እነሱ እንደሚያስቡት በተርላና በምቾት እቅፍ የሚቀበላቸው ሳይሆን ግማሾቹ ባስገድሮ መደፈር፣ በፈላ ዘይትና ውሃ እንደ ዶሮ መገሽለጥ፣ ከፎቅ ላይ መወርወርና በአረብ ሀገር እስር ቤቶች አስከፊ የሆነ ጊዜ ማሳለፍ ግዴታ ሆኖባቸዋል። እንደ ሰው ብሎም እንደ አንድ ኢትዮጵያዊ ይሄ ነገር እስከ መቼ ይቀጥል ይሆን? ማብቂያውስ መቼ ነው? የሁላችንም ጥያቄ ከሆነ ዘመናት ተቆጥረዋል። እኔ እንደ ዜጋም ሆነ እንደ ሀገር ይመለከተኛል፣ ያገባኛል የሚል ነብይ እንዲነሳ የማይጠብቁ እኔ አንድ ብዬ ብጀምር የሚያግዘኝ የሚረዳኝ አይጠፋም በሚል ስደት እና ድህነት ይብቃ፣ በመስራት በመማር እንለወጥ የሚል ኢትዮጵያዊ ሲገኝ ደግሞ ይበል የሚያሰኝ ነው። ድር ቢያብር አንበሳ ያስር ነው የሚባለው። ዛሬ ስለ አንድ ሀገር በቀል የእርዳታ ድርጅት የሚለው ነገር አለ። ይሰራ ወይም በእንግሊዘኛው ያንግ ኢትዮጵያን ሰልፍ ሲፊሸንሲ ኢንቻንትመንት ኤንድ ሬዲዩኬሽን አሶሲዬሽን ይባላል። ይህ ድርጅት በአንድ ለሀገር ለወገን በሚያስቡ ግለሰብ ይቋቋም እንጂ ዛሬ በርካታዎች በሀገር ውስጥም ሆነ በውጭ ያሉ ኢትዮጵያውያን ሐሳባችሁ ሐሳባችን ነው በሚል ድጋፍና እገዛ እየተደረገለት ይገኛል። የዚህ ማህበር ዋና ዓላማና ግብም በድህነት ያሉ ወጣቶች ወላጅ አልባና የመማር ፍላጎት እያላቸው በአቅም ማነስ ለተቸገሩ በመድረስ በማሰልጠንና በማብቃት ራሳቸውን ችለው ሌሎችም እንዲተርፉ የሚያደርግ ተቋም ነው። በርካታ ተስፋ ቆርጦ የነበሩ ወጣቶችን በማሰልጠንም ዛሬ ለትልቅ ደረጃ እንዲበቁ ያደረገ ምግባረ ሰናይ ድርጅት ነው። እስከዛሬ ድረስም በሰሜን፣ በደቡብ፣ በምስራቅና ምዕራብ ባሉ የሀገሪቱ አቅጣጫዎች በመዘዋወር የበጀት አቅማቸው እስከቻለው ድረስ ቤተሰብ አልባ የሆኑትና አቅማቸው ደካማ የሆኑትን ማገዝ፣ መርዳት ማብቃቱን ቀጥሎበታል። እነዚህ ከተለያዩ ክልል ለሚመጡ ተማሪዎችም OICE በተባለ ማሰልጠኛ ከማሰልጠን ባለፈ የምግብ፣ የቤት ክራይ፣ የትራንስፖርት፣ የሥራ ልብስ ከመስጠት ጀምሮ ትምህርታቸውን ሲጨርሱን በማቋቋም ያግዛቸዋል። ስሜ ሰለሞን ረታ ይባላል። የዲስከቨሪ ኮንሰልተንሲ ሰርቪስስ ስራ አስኪያጅ ነኝ። የይሰራ ኢትዮጵያ አሶሲዬሽን ካንትሪ ሪፕሬዘንታቲቭ ነኝ። ይሰራ የታሰበው ይሰራ ሀሳቡ ሲመሰረት የአምስት አሳዛኝ ሴት ወጣቶች ታሪክ የያዘ ነው። እነዚህ ሴት ወጣቶች እኔ በአንድ ወቅት የኮንሰልተንሲ ስራ ስሰራ ለሱፐርቪዥን ሄጄ ዳታ ኮሌክተሮቹ የሆነ ቤት ያሳዩኛል። እዛ ቤት ውስጥ አንድ ወንድና ሴት ከቤቱ ውጭ ቆመዋል። ከዛ ደግሞ ምንድነው ይሄ ታዲያ ምን አንድ ወንድና ሴት እንደ ቤት ውስጥ ውጭ ቆሙና ምንድነው የሚል ጥያቄ ጠየቁ። ይሄ አይደለም አሳዛኝ ነው። አንዷ በሞት አፋፍ ላይ ያለች ቤት ውስጥ ተኝታለች። ሌሎች ደግሞ ወንድና ሴት እዛ ተኝተዋል እየጠበቁ አሉ እና ሁለት ሴቶች የሉም። እነዚህ ሁሉ አምስት ሴቶች በዚች አነስተኛ ትሆል ትንሽ ቤት ውስጥ ነው ወይ ያሉት የሚልና ለካ ኢትዮጵያ በእውነት በዚህ ያን ጊዜ ዘመኑ የኤችአይቪ ኤድስ የተስፋፋበት የተንሰራፋበት ጊዜ ስለነበረ እንደዚህ አይነት ሁኔታ ላይ
መኖራቸው በጣም አሳዝኖኝ ወደ ቢሮ ተመልሼ ሳስብ ሐሳቤ የመጣልኝ ምንድነው ወደዚህ ወደ ችግሩ የሚገቡትን ወጣቶች እነሱን ችግሩ ከመድረሱ በፊት መከላከል ነው ከሚል በመጀመሪያ ያው ከአዋሳ አመጣን። ወደ አዋሳ ነበረ የሄድኩት። አዋሳ ሄደን ከዛ በኋላ እንግዲህ ከአዋሳ በኋላ ሌሎችም አካባቢዎች የተጀመረ ድርጅት ነው። ይሄ ሐሳብ የመጣው ከነዛ 5 አሳዛኝ ሴት ወጣቶች የተጸነሰ ነው የተገኘ ነው። እንግዲህ እንደ አጀማመር መጀመሪያ ላይ በሐሳብ ደረጃ ምንም ፈንድ ሳይገኝ አዋሳ ነበር የተጀመረው። አዋሳ ሲጀመር ከ2000 በፈረንጆች በ1998 ነበር የተጀመረው እና ከዛ ምንም ፈንድ አልተገኘም ነበረ። አንድ አሁን ጓደኛ የሆነ ከውጭ ሀገር የመጣ ለስራ መጥቶ ያን አንድ ሰርቪስ ከሰጠሁት በኋላ ይሄ ድርጅት በእንደዚህ አይነት ሁኔታ ላይ መኖሩን አስረድቼው እሱ ደግሞ ወደ አሜሪካን ሀገር ተመልሶ ሌሎች ጓደኞቹን አስተባብሮ ዛሬ አሜሪካን ሀገር ያሉ ኢትዮጵያውያን ጋራ በፓርትነርሺፕ ነው የምንሰራው። በመሰረቱ ይሰራ የሚለው የተመሰረተው አሜሪካን ሀገር ነው። በ2001 ነው የተመሰረተው እንደ አውሮፓውያን አቆጣጠር። እነሱ እዛ የተሰባሰቡት በምን አይነት አካሄድ እንሂድ ብለው እዛ መሰረቱት እና ይሰራ የሚለውን ነገር ከዛ ነው ያገኘው እና ስሙ በቅንጅት በፓርትነርሺፕ የምንሰራው ነው። አገር ውስጥም ነበሩ ከኔ ጋራ ስራውን የጀመሩ ሰዎች ነበሩ። ግን በሂደት ግማሾቹም በስራ ምክንያት ሲለቁ፣ ግማሾቹ ደግሞ ምንም ፈንድ የማይገኝበትና በበጎ ፈቃደኝነት የሚሰራ ስራ መሆኑን ሲያዩ ጥለው ሄዱ እና በዚህ አይነት ሁኔታ ነው ይሰራ የተጀመረው። Young Ethiopians Self-Sufficiency Re-Education Association ይባላል። ምልመላው እንግዲህ እኛ እናወጣው ክራይቴሪያ ይሰራ፣ የመተዳደሪያ ደንብ አለው፣ ይሰራ፣ የመመልመያ መመዘኛ ነጥቦች አሉት። እነዚህን የመመዘኛ ነጥቦች በምንመለመልበት ጊዜ ያው ቅድም እንዳልኩት የኛ ፕሮግራም ማንንም አይወግንም። ከሳውዝ ላይ ተጀመረ፣ ወደ ኖርዝ ሄደ፣ ወደ ኢስት ይሄዳል፣ ወደ ዌስት ይሄዳል እና ሲመለመልም የምንመለምለው ያው ሰው ስለተጠቆመን ሳይሆን ችግረኛ መሆኑን የዛ አካባቢ ወጣት ችግረኛ መሆኑን በተለይም ደግሞ ቀደም ሲል HIV ኤድስ እና የመሳሰሉት ነገሮች የሚያጠቁበት መሆኑን ከከተማ የራቀ ከአዲስ አበባ 700-667 ኪሎ ሜትር ላይ ርቀት የሚገኙ ማንም የረሳቸውና ምንድነው እሱ ችግረኛ የሆኑትን ነው። መመዘኛ ነጥባችን አንደኛው 10ኛ ክፍል የጨረሱ መሆን አለበት። ቀደም ሲል 12ኛ የጨረሱ ነበረ፣ ግን በኋላ 10ኛ ክፍል የጨረሱ አድርገናል። ከዛ በኋላ ደግሞ ፈቃደኛ የሆኑ እድሜያቸው ከ16 በላይ የሆነ ማለትም ከ10ኛ ክፍል የጨረሱ ስለሆኑ የሆኑ እና ፑረስት ኦፍ ዘ ፑር የደሃ የሆኑትን ለነሱ ነው ቅድሚያ የምንሰጠው። ኦርፋንስ ናቸው በአብዛኞቹ ኦርፋንስ ናቸው። እርግጥ ይሄንን በምንልበት ጊዜ አንዳንድ ጊዜ በድህነት ውስጥ ያሉትን አባት እናት የሌላቸው ባይሆኑም የምናካትትበት ሁኔታ አለ። ፈቃደኛ የሆኑ የትምህርት ቤትን የሚማሩበትን ትምህርት ቤት ለዛም የሚተዳደሩበት መተዳደሪያ ያንን የሚያከብሩ በመኖሪያ ቤት አካባቢ ያለውን
ያንንም የሚያከብሩ ደንብና ስርዓት አለ በትምህርት ቤት በአኗኗሯቸው እንግዲህ ያንን ያካተተ ለዛም ፈቃደኛ የሆኑ እነዚህን ነው የምንመለመለው። ሲመለመሉ የሚመለመሉት መመልመያ ነጥቦቹ ይላኩላቸዋል። ቅድም የተባሉት መመልመያ ነጥቦች ሲላኩላቸው ከመንግስት ለምሳሌ እንደ ትምህርት ጽህፈት ቤት የመሳሰሉት ምክንያቱም ተመልሰው በኋላ ቦታ በመስጠትም በሌላም መተባበር ስላለባቸው እነሱ ይሳተፋሉ በዛ ውስጥ። ሌሎች የሴቶች ጉዳይ የወጣቶች ጉዳይ የሚባሉ አሉ፣ እነሱ ይሳተፋሉ። ይሄ ብቻ አይደለም፣ ኮሚኒቲው ይሳተፋል። ኮሚኒቲው አሁን ሐዋሳ ላይም ሌላም ቦታ በምንወስድበት ጊዜ እድር፣ የሀገር ሽማግሌዎች፣ ሌሎችም እዛ ውስጥ ይሳተፋሉ። በአንድ ቦታ ወደ 90 ያመለከቱ ነበሩ፣ በሌላ ቦታ ወደ 86 ያመለከቱ ነበሩ፣ 45 ያመለከቱ ነበሩ። ከዛ ውስጥ እንግዲህ እኛ የምንፈልገው ቦታውም ጠባብ ስለሆነ የአቅም ውስንነትም ስላለ የሚመጡት አሁን ለምሳሌ ከሐዋሳ የወሰን እንደሆነ 1266 በሁለት ፕሮግራም የወሰነው፣ ከደብረ ብርሃን 11 የመጣ ነው፣ ከቦቆጂ 10 ነው የመጡት፣ ከእብናት 10 ነው የመጡት። መጡ 10 እንዲህ ያል ወደ 71 አምጥተን ነበር። አንዱ በህመም ሲመለስ አሁን ወደ 70 ልጆች ደርሰናል። ይሄ እንግዲህ ከፍተኛ አቅም የሚጠይቅ ነገር ነው። ወጣቶቹ የሚሰለጥኑት በሜሰነሪ የሚባለው የኮንስትራክሽን የሚሰለጥኑ አሉ። እነዚህ ወደ 10 የሚሆኑት ወደ 40 የሚሆኑት በዚህ የሰለጠኑት በሜሰነሪ ነው። ሌላው ኤሌክትሪሲቲ ይሰለጥናሉ 12 ገደማ። በዛ ነው ፕላምቢንግ በምንልበት ጊዜ የቧንቧ ስራ በዛ ይሰለጥናሉ። በልብስ ስፌትና ዲዛይን ይሰለጥናሉ። በካርፔንተሪ ይሰለጥናሉ። በኮምፒውተር ደግሞ መሰረታዊ እውቀት እንሰጣቸዋለን እና የምናሰለጥንበትን ቦታ እንግዲህ OIC የሚባል ቦታ ነው። ካስተማርናቸው 70ዎቹ ውስጥ በቁጥር ብዙዎቹ ተመልሰው ሄደዋል። ወደ ልበል ወደ 80-90% ተመልሰው ነው እዛው የሄዱት። ግን ያው እናደራጃቸዋለን። በራሳቸውም ደግሞ የሚሰሩ አሉ። ስለዚህ ተመልሰው ሄዱ ናቸው። ተመልሰው ሄደው ወደ አካባቢያቸው ትልቅ ስራ እየሰሩ ነው። በሐዋሳ ታሪካዊ የሆነ ስራ የሰሩ አሉ። በዚሁ ሙያ ተሰልጥነው ሄደው ተደራጅተው እዛ አካባቢ ብሎኬት ማምረቻ፣ ሚክሰር እና ሌሎችንም ነገሮች ገዝተንላቸው ለቤቶች ልማት እያመረቱ በክልሉም አንደኛ ወጥተው ወደኛ ሀገር ወደዚህ ወደ አዲስ አበባ መጥተው በፕሬዝዳንቱም ሽልማት ያገኙበት ወቅትም ነበረ። በቆጂም እንደዚሁ ሰልጥነው እየሰሩ ነው ያሉት። ብዙዎቹ ተመልሰው እንዲሄዱ ነው። አንዳንዶቹም ደግሞ በግላቸው የሚሰሩ አሉ። ለምሳሌ ሐዋሳ ከሰለጠኑት ውስጥ ከአንድ ቤተክርስቲያን ውስጥ ከሚኖሩ እናቱ እዛ የሙት ልጅ ነው፣ እዛ ይኖሩ ነበረ። ከዛ ያመጣነው ልጅ ዛሬ ትልቅ ኮንትራክተር ሆኖ ነው እየሰራ ያለው። ያ በጣም እኛን ያኮራናል። ሌላም ቦታ በመንግስት ቦታም የኮንስትራክሽን ደስክ ኃላፊዎች የሆኑ አሉ። በማስተርሱን እየተማረ የኤሌክትሪክ ተማሪ አለ። ዩኤስኤድ ውስጥ የሚሰራ ተማሪ አለ፣ ግራጁዌት አለ እና ሌሎችም እንዲሁ በየበኩላቸው እየሰሩ ነው እና ዓላማችንም አሁንም የሌሎቹን ሌላ ቦታ አሰልጥነናቸው ግራጁዌት ያደረጉትን እነሱን ኤምፓወር የማድረግ እና ድጋፍ የመስጠትና እነሱን የማውቃት ነው። ሁሉም ኦልሞስት ስራ አግኝተዋል። ስራ ያላገኘ የለም። ምናልባት አንዳንዶቹ በጣም ጥቂት 2-3 የሚሆኑት
በሙያቸው ላይሰሩ ይችላሉ፣ የማይሰሩ ሊኖሩ ይችላሉ እንጂ ሌሎቹ በሙያቸው ሄደው ነው። ትልቁ ነገር ይሄ ትምህርት ቤት ትልቅ ተቋም ሆኖ አይደለም፣ ወይም ደግሞ እኛም ትልቁ ነገር ክትትል እናደርጋለን። ከታች ጀምረን ከኤቢሲዲ ጀምረን ቁጥር ከ1 2 3 4 ብለን ከዛ ጀምረን ቤት ውስጥ እኔም ኮንሰልታንት እንደመሆነ መጠን የካውንስሊንግ ስራ፣ የኮቺንግ ስራ ከዛም አልፈን ተርፈን ደግሞ ልጆቹን ወደ ፕራክቲስ ቦታ በመውሰድ ወደ ሌሎች ተቋማት በመውሰድ ያንን ስለሚሰሩና ክትትል ስለሚ